በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለችና ስሟን ለሚጠራ ለእኛ ኃጢአታችንንም ያስተሰርይልን ዘንድ ስለዚህ በየወሩ ሁሉ መታሰቢያዋን ልናደርግ ይገባናል። ለመናዋ በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህችም ቀን የከበረ አባት ብሩታውስ አረፈ። ይህም አባት የአቴና አገር የሆነ ከምሁራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶ አመነ። በሐዋርያው ጳውሎስ እጅ ተጠምቆ የቤተ ክርስቲያን ሕግና ሥርዓት ተማረ። ከዚህም በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾመው። በታላቂቱ አገር በአቴና የመምህራን አለቃ ከሆነ ዘመደ ላህም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ሃይማኖት ብዙ ገለጠለት። ከውስጡ ስውር የሆኑበትንም ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከልም ቆመ። በደረሰው ማህሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅም አጽናናቸው። ከአይሁድና ከአሕዛብም ብዙዎችን መልሶ ወደ ክብር ባለቤት ወደ ጌታ ክርስቶስ እምነት አስገባቸው። በተሰጠችውም ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረች ሹመት አልበቃውምና የቅስናንም አገልግሎት ልፈጽም አልቻልኩምና ተውኝ ብሎ ማለዳቸው። በእውቀቱና በሥራው ሰማያዊ ሀብትን ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህችም ዕለት የከበሩ አካርክስ የቂሪስና የይወራስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። በዚህችም ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ እንባቆም መታሰቢያው ነው። ይህንንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስና ልብስ አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከ ተገባው ድረስ በበጎ ገድል ሁሉ ሊጋደል ጀመረ። ከ11 መምህራን ውስጥ ተቆጠረ። ብዙ መከራ፣ ስደትና ድካም ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሚያዝያ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ ወይም ፍቁረ እግዚእ፣ 2 ቅዱሳት አንስት ወይም ከእግረ መስቀሉ ያልተለዩ፣ 3 500 ቅዱሳን ባልንጀሮች ወይም በጌታ ስቅለት ጊዜ ከሞት የተነሱ፣ 4 ቅዱሳን ዮሴፍና ኒቆዲሞስ፣ 5
ቅዱስ ዕፀ መስቀል 6 ቅዱስ ብሩታውስ ሐዋርያዊ 7 አባ እንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ ወይም ኢትዮጵያዊ 8 ቅዱስ አካክሪስ 9 ቅዱስ ዮራስ። ወርሃዊ በዓላት አንደኛ ቅድስት ድንግል እመቤታችን ማርያም 2 አበው ጎርጎርዮሳት 3 አቡነ ምእመነ ድንግል 4 አቡነ አምደ ሥላሴ 5 አባ አሮን ሱሪያዊ 6 አባ መርትያኖስ ጻድቅ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንደተከተሉ ምሳሌ ትቶላችሁ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ ቁጥር 25። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ ከአጽናፍ አጽናፍ ዘወትር የተመሰገነ ይሁን። ወስብሐት ለእግዚአብሔር።